ጤና ይስጥልኝ የአገሬ ሰው ሆይ በእኛ ጊዜ ከድሮ ዘንድሮ ከእስከ ይዞ ድግም ጨዋታ አብሮ ይዘው በእኛ ጊዜ በግራ በቀኝም በከተማው ዞሮ ከትንሽ ትልቁ ኑሮ ተማክሮ እናንተ መጣ ጊዜ አክብሮ በእኛ ጊዜ 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 ከስፖርቱም ከስራው ከመዝናኛው ወገን እዚህም ነን እዛም ነን መልካሙን ከሽነ ከስፖርቱም ከስራው ከመዝናኛው ወገን እዚህም ነን እዛም ነን መልካሙን ከሽነ በእኛ ጊዜ 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 ነበር ክቡራትና ክቡራን ተመልካቾቻችን ዛሬ በኳስ የገባንበት ምክንያቱን በኋላ እናውቃለን። የዛሬው እንግዳችን ትንሽ ለየት ይላል። የምታውቁት ፊደል ባይኖር ቅላ አይሰማኝ ብቻ ጩባው ወይም ሚሊዮን ብርሃኔ ና በቋንጃ በኳስ ነው ዛሬ እየጠበቅን ያለን። ኦኬ ነግተህ ትጀምራለህ ወይስ? እሺ በቃ እሺ፣ በቂ ነው። ይቀመጥ። ሰላም፣ እንዴት ነህ? በእናትህ ሰላም ነው? ስገባ ካየኝ በኳስ ነበር የገቡት። ምንድን ነው? ኳስ ትወዳለህ? ኳስ በጣም ነው የምወደው። እንደውም ተስፋ የተጣለብኝ ነበርኩ ብር የሰፈር ልጆች ይስቃሉ በሚል ትቼዋለሁ። በጣም እጮት ነበር እና ደግሞ ይሄ በቃ ለኳስ ያለኝ ስሜት ከፍ ያለ ነበር በጣም በፊት። ከዛ የሆነ ካሁን ከሰፈር ልጅ ከሌላ ሰፈር ልጆች ጋር ሲጮቱ ብዙ ጎል አገባ ነበርና እይታ ምናምን እንዳገኘው ሲገባኝ ደግሞ ኳስ አልለቅም ነበር። በጣም ነበር የሚማረሩብኝ። አንዱ ይቀለጥመኝና ሁሌ ወደ ቤት ስሄድ እያነከስኩ ነው የሚሄደው። ኳስ በጣም ነበር ማለት እኔ አሁን ኳስ ሲባል ማስታወሰው ስትቦዳደም ምናምን ትዝ ይላል። ይሄ በጣም ጎበዞቹ የሚባሉት እንትን ይላሉ። በጣም በቃ ይሄ ጉራቸውን አትችለው በቃ ስለሚመረጡ ስለሚያውቁት ዞሮ ነው ምናምን እንትና ይሻላል ያውቁታል አውቃታቸው። እኛ ደግሞ የሚገርምህ አሁን ለምሳሌ ሰፈር ጃን ሜዳ የኛ ሰፈር ተክለ ሃይማኖት ነው። ጃን ሜዳ በጣም ርቀቱን አስበው። እዛ በአንድ ሚኒባስ እጭቅ ብለን ሌሊት ነው የምንመጣው ቅዳሜ። ከዛ በቁጥር ነው እኛ ጋር ደግሞ ማለት ያው ስለምንተዋወቅ የችሎታችንንም ነገር በቁጥር ነው የምንመዳደበው። እዛ ያ ቁጥር ይወጣለት አንድ ላይ ይሆናል። ዳኛ አለ። ዳኛ ላለመሆን ደግሞ ወጣ ይወጣል። ከዛ በኋላ ዳኛ ላለመሆን መፈጣፈጥ ነው። ኳሱ ነው እንጂ የሚያልፍ ሰውየው ያልፍ። ኳሱ ይለፍሽ ሰውየው አይለፍት ይባላል። ከዛ እንደዛ እያደረግን በጣም ረጅም ዓመት እንጮት ነበር። ልክ እድገታችን እንኳን ከመጣ በኋላ ከበረኪና ዋንጫ ምናምን በኋላ ማለት ነው። ስለሱ ልጠይቅ ነበር በዚህ የበረኪና ዋንጫ በእኛ ጊዜ ራስ በቃ የበረኪናቺ ዋንጫ ትብለጨለጭና በስፕሬ ምናምን ሞጅ ፋፌሽ ትላለች። እናንተ በስፕሬ ነው፣ እኛ ደግሞ የሲጋራ ውስጡ ይሆናል ብልጭልጭ ፎ ይላል። በረኪና መሆኑን ታምናለህ፣ ግን አቃላ ዋንጫ ነው። ከዛ ግን የሰፈር ሲሆን ደግሞ ማለት ነው የሰፈር ሲሆን ቀንድ እኮ ቤተሰብ እኮ ጠላ የሚጠጣበት እኮ ነው። የቀንድ ዋንጫዎች አሉ። በቀንድ ዋንጫ ደግሞ ለዋንጫ እሱ ምናምን ትልና 5 ብር ምናምን መመዝገብ ይሆናል። 5 ብሩን ተፋልጠ እዛ ሰፈር ለምን ነው እንትን ይዘ። እኔ ሌላ በጣም ከሚያስደስተኝ ጨዋታ ውስጥ አይ ቲንክ ኳስ ስለምትወድ እዛ አካባቢ አጠፋም ብዬ ገምታለሁ። ይሄ ጥምጣም ወይ ደግሞ ጥምጣሙ በገብረ ጉንዳ በዛ ገብረ ጉንዳን ተብለ ተጫወተ። ገብረ ጉንዳ ማለት ራሱ ይሄ ጥምጣሙን 4-5 ሰዎች ይሆኑና ራሱ ፖል ላይ ሌላ ጊዜ የምታውቀው ጥምጣም ለሁለት ነው አይደል?
እሱ ላይክ 3-4 ምናምን ሆኖ በቃ ከዛ ውስጥ አንተ ቻሌንጅ አድርገህ ለመጠምጠም ነው። አይ እኛ ሁለት ነው፣ ግን የኛ ትልቁ ችግሩ የዋናው የመንገድ ፖል ላይ እኮ ነው የምንጫወተው። እኛ የምንጫወተው የነበረው የመንገድ ስልክ እንጨት ማለት ነው። ስልክ እንጨት የሚባለው ከዛ ፖሊስ ሲመጣ እኮ ታቆማለህ። እኛ እኮ በኪነ ጥበቡ ነው የኖርነው። ይሄ የዋናው እኮ መስመር እንትን አልነበር የእንጨት እናንተ ተዳፍራችሁ የእንጨቱን አሁን ወይኔ ፒክቸር ማድረግ ቢቻል እሱ እንትን ነበር እንዲህ ተሰንጥቆ ድንጋይ ያለበት እንዳለ ጠጠር ድንጋይ ማለት ነው። ምክንያቱም ገመዱን እንደዚህ ከስልክ እንጨቱ ጋር ታረግና ድንጋይ አምጥተህ በድንጋይ ነው የምታስገባው። እንትንስ ይሄ የወተት ላስቲክ ለኳስ ለመስራት በጣም እንዴ ትላልቅ አሁን እኛ ለካልሲ ምናምን ብዙ አናደርግም ነበር። ግን አሁን የትላልቅ ሰው ካልሲ ደግሞ አላል የቤተሰብ ካልሲ አንድ እግር ያጣሉ። ግን ለክረምትና ለበጋ የሚባል ኳስ ነበረን። የወተት ላስቲኩን የምሰራበት ለክረምት ነው። ውሃ ብዙ የላስቲክ ስለሆነ አይዝም። የካልሲው ግን ኳስ አንዴ ውሃ ከነካው ውሃው ይረጥባል። መፈናከት ነው በዛ። ከዚህ አይደለም ሹት ብትመጣ ራሱ የካልሲ ኳስ ስትለኝ በጣም ሽታ ያለው ካልሲ ነው። በሱ ነው ሰርቶ የመጣው ልጁ ተላምዶት ይሁን ሽታው ምናምን ገና እንደመጣ ጀለስ እንጫወታ ብሎ ወረወረለት። እሺ ብላ አለ ተለወጠብኝ። ና አስጠና ይለናል። ምን ሆናል? ምንድን ነው? ከዛ ያተቀብለው ምን ሆነ ነው? ኧረ ምንድን ነው? አዳምጠን እንጂ አየህ ያስኮ ስፖርት አንዴ ከጀመርኩኝ ስለማልመለስ ህጉ ምንድን ነው መሰለህ? እሺ እዚህ ጋር ትይዝና 15 ጊዜ እንደዚህ ትሽከረከራለህ። 15 ጊዜ ከተሽከረከርክ በኋላ ከዛው በመቀጠል ወደዛ ትሄድና ጠረጴዛው ላይ የሚገኘውን ወረቀት አንስተህ በትክክል ካነበብ የ5000 ብር ሽልማት ይኖራል። ሌላው ደግሞ ምንድነው ትንሽ የሰዓትን ደግሞ ነገር ልንገር። 15 ከዞርካት በኋላ ወደዛ ሄደህ ቴብሉን አንስተህ እስከምታነብ ድረስ ያለ የጊዜ መጠን 15 ሰከንድ ብቻ ገቢቶ መከራከር አይቻልም። መጀመር ትችላለህ። አንድ እንዴ 2 ወንዴ 3 9 12 13 አንተ ቁጥር ብቻ ዝም ብለህ ጀግና 14 የመጨረሻው ዙር ነው። የመጨረሻው 15 ዳይ በ15 ሰከንድ አንብብ። እሺ ጀምር። ለሀገር ሰላም፣ ለሚስቴ ፍቅርና ጤና፣ ለልጅ እውቀትና እድገት ፈጣሪ አብዝቶ እንዲሰጥልኝ እመኛለሁ። ለትንሽ በ2 ሰከንድ ኖ በጣም የማታደንቀው ተዋንያን ከልጅነት አንውጣና ለጊዜው ወደ ሆያውዬ ጊዜያችን እንመለስ። ኃይለኛ ወሳኙ ሰዓታችን የሆያውዬ ሰዓት ነው፣ ገንዘብ የማግኛ። ከዛማ በቃ በጣም ተዘጋጅተ ምን ብለህ ምናምን መች ምናምን። ከዛ ደግሞ ከሰፈር ሰዎች ጋር እኮ ትጣላለህ። ቢዝነስ የሚዘጋ ሰው አለ ከሌላ ሰፈር የሚመጣ ዱላን ይዘህ ሰፈር ጋር ትጠብቅ፣ ሰፈርን ታስከብራለህ። ምክንያቱም ለአንድ ሰው ከተሰጠ አለቀልህ። አድርሰናል ይለዋል። ስትሄድ ይለው መጣና ባመጣ አትምጣ አድርሰናል ስለምትባል በቃ እሱን በጣም እንከላከላለን ምናምን። ሆያውዬ ላይ የገጠመ ለየት ያለ ታሪክ ሆያውዬ ላይ ሳይሆን እኛ እንደ ምን ሆነ መሰለ ሆያውዬ ላይ እየጠበቅነው ብር አላገኘ ነው። ከዛ ምን አረግ ወዴት ዳይቨርት አረገ መሰለ ወደ አበባዮሽ። ከዛ አበባዮሽ ላይ ጠብቀን ወንዶቹ ተነጋግረን በጣም ካስታወሱት ይገርመኛል የስፈር ልጆች፣ እኔ ግን መቼ ማረሳትም። ከዛ ለምን ከዋዜማው አንድ ቀን በፊት እኛ አበባዮሽን በል ተባብለን ሁሉም ያለውን የእህቱን ምናምን ቀሚስ አመጣ ማለት ነው ሁሉም። ከዛ የሆነ ቤት እንዴት ተሳካልን መሰለህ፣ በሩን ገርበብ አድርገውት ነው ምናምን ከነሱ ጀመርን።
ስንጀምር ምናምን ጎረምሶች ናቸው የእኛን ሰፈር የሆነውን ቤት ተከራይተው ነው የሚኖሩት እና የሆነ የራሳቸው ሙድ ላይ ስለነበሩ እጅ ወጥቶ ነው የሰጠን ብሩ ማለት ነው። ከዛ ሲሰጠንማ ወኔ በወኔ ሆነ በቃ ማንም አላወቀም። የሚቀጥለው ቤት እየጨፈርን እነሱ ደግሞ ስለሚያውቋቸው ያው በዋዜማው ብቻ ስለሆነ የሚመጡት ማን ነው ምናምን ብለው ወጥተት ሲሉላችንም እንደዚህ ተሸፋፍን ነው የምንጨፍረው። በቃ አልኩ ሰፈር ለሰፈር መንደር ለመንደር እያሳደዱ እናቶች። ከዛ ሴቶቹም ተቃውሞ ድምፅ አሰሙ። በጣም አረሳትም በቃ እሷን ነገር። ሆያ ሆዬ ጊዜ ላይ ከማንረሳው ከኔም ታሪክ ከብዙ ሰውም ታሪክ ርችት ወይ ሮኬት። አዎ ርችት ወሳኙ ነገር አብዛኛው ሰው ያለው ታሪክ ይገርማል። ከርችትና ከሮኬት ጋር እንትን ነው ይሄ የተንኮል ስራ የተንኮል ነው በጣም። እኔ እንደውም በርችት ማረሳው ምን መሰለ ሰውን እናስደነግጣለን በጣም በርችት ነው። ይሄው መጣልኝ። አዎ ከዛ የሆነ ጊዜ እኔ አላወኩም እና የሰፈር ልጆች ለካ ያችን ቴክኒክ አውቀዋታል። ለኮስንና ጣልን። ከዛ አይፈነዳም ከሸፈ ማለት ነው። ከሸፈ ደግሞ ያወጣን ብር አለ 5 ብር ማን ነው 5 ሳንቲም 10 ሳንቲም ገዝታ ያዋል ብቻ። ከዛ ከሸፈ ተብሎ ሳንቲም ነው የሚባክነው። ከዛ ሄጄ አነሳሁት። ከዛ እንዲያርገው ምናምን አጉል ድፍረት ማለት ነው እንዲያርገው ምናምን አሉኝና እንዲ ሳረገው እንትን አይልም አይፈነዳም። ከዛ ንፋው አሉኝ በአፌ ማለት ነው። ከዛ በኋላ እየነፋሁት የሆነ ድምፅና ቀለማት ምናምን ነው። ከዛ ፊቴ ጮኸ። ከዛ በቃ ከንፈሬ ሲከብደኝ ነው ማስታወሰው። ይሄ ምን እንዳከለ አልኩ። በቃ ሙድ ተያዘብኝ። ወደ ቤት ገብቼ እንደልውጣ ከእንግዳችን ከሚሊዮን ብርሃኔ ጋር ወይም ሚላ ጋር ጨዋታ ይኖረናል። ሚሊዮን ብርሃኔ ለዚህ ትልቅ እና ከፍተኛ ብቃት ለሚጠይቅ ፍልሚያ ዝግጁ ነህ? እንግዲህ ብያለሁ። የጨዋታው አጫዋት አቡሰም እንለዋለን፣ ያደግንበት ማለት ነው። በዚህ ጨዋታ ጊዜ ግን እኔ ካሸነፍኩኝ ከዚህ ካርዱን ወስዳለሁ፣ ጠይቃለሁ። ማብራራት ያለውን ማብራራት የሌለውን በአጭር ቃል መመለስ ነው። የተሸነፈ ሰው ይሄን የምታየውን ፊት ለፊታችን እንቁላል ይጠጣል ማለት ነው። ሰብሮ ብርጭቆ ውስጥ አድርጎ። ሬዲ ነህ? እኔ በጣም ልዩ አንድ አይነት ኖ በጣም የማታደንቀው ተዋንያን ማብራራት አይቻልም። አንድ ሰው ነው የምጠራው። አርቲስት ተስፉ ብርሃኔን ነው በጣም ማደንቀው ተዋናይ። በጣም ጥሩ። የማታደንቀው እሱ ላይ ነው። አየህ አቤት ጅንቁላል። በጣም ማላደንቀው ተዋናይ ሚሊዮን ብርሃኔ። አርቲስት ነው እንዴ? አይቻልም። አንዳንዴም ፉት ብዬ እንቁላሌ ትለያለሽ። አይ ልበቃ ልጠጣ። የለመደች ጦጣ ጭራሽ ራሴ እንትን እላለሁ። የምንወደው እንቁላል እንደዚህ ሲሆን በህይወቴ ጠጥቼ አላውቅም። ቆንጆ ነው የምታየው። ቆንጆ ነው። አታጣጥሟ። ሻት ነው እንጂ ሻት ታጣጥሟ ያውቃል። አይዞህ በቃ እመልሳለሁ ካሁን በኋላ። እሺ ና ልዩ አንድ አይነት ልዩ ህይወትህን ለማን አሳልፈህ ትሰጣለህ? ከባድ ጥያቄ ነው። ምንም ከባድ አይደለም። በእውነት ከባድ ጥያቄ። እሺ ልጠጣ በላ። ወይኔ እንዴ እናቴ አባትህስ ታወቃችሁ በዚህ እሱ በህይወት የለም። ለዛ አገኘሽ። እሺ ልዩ ነሽ? አንድ አይነት ልዩ ለመጠጣት ሬዲዮ የእኛ ሲሆን ከእናትህና ከሚስትህ ማንን አስበልጠህ ትወዳለህ? ማብራራት አይቻልም። እንቁላሌ ኦላ አለ ፊልሙ ላይ
ማብራራውን ያው ቤት ስገባ ማብራራውን እያሰብኩ ያለሁት። ምን ቆንጆ ነው። አጠጣም ወይ ብትለኝስ ምን ልበል? ቆንጆ ነው ይሄ። አይ እናቴን ልዩ አንድ አይነት ልዩ አንድ አይነት ቴንኪው። አየህ ምድር በምድር ማለት ይሄ የምታደንቀው ድምፃዊ ማን ነው? የማታደንቀውስ ማን ነው? አትቀርም እኮ እንባ አትቀርም። እሺ ቆይ ስትመልስ ነው ቁጭ ማረገው። ስለዚህ ከሀገር ውጭ እኮ ከሀገር ውጭ አይቻልም። ይቻላል እንዴ? በፍጹም ነው ያሉት። በፍጹም በህይወት የሌለው የክቡር አርቲስት ዶክተር ጥላሁን ገሰሰ እና ሜሪ አርምዴ የማታደንቅ ከባድ ጥያቄ። የኔ ቆንጆ ነው እያላደንቀው ትጨርሳላችሁ። እሺ ልዩ አንድ አይነት አስጌ ዴንዴሾን በፊት ትወና ግለጽ። በቲቪ እንደምናየው አካል ሌላ ሊሆን ይችላል። አንድ አይነት ምንድን ነው ይሄ? እጄ ይሁልኝ የሚለው ኧረ ግን ፌር አይደለም። ይሁን እኛ ብንመርጥለት ነበር እኮ የሚሻለው። ግን የእንስሳ ድምፅ አስመስል። እንስሳ ድምፅ ማስመሰል አንድ ገበሬ ነው አሉ። እንስሳ ድምፅ አስመስል ከገበሬው ይወጣሉ። እዛ ገበሬው ጋር የነበሩ እንስሳቶች ሰውየውን አይተው በጣም ሰናደው ያደረጉት ነገር ነው። አረ ገበሬው ምን ሆኖ ነው አለቻሉ ዶሮ። ከዛ በኋላ ምን አጠፋ ምናምን አሁን እኮ የሆነ ነገር ፈጠረ ሲባል እንትና አዲስ ሰጣ ሲያላ ምን አለች? መቼ አለች ማለት ድመቷ ነውር ነው አለች። እሺ በቃ ይኸው ይሁንላ እንዴ ሙዲዘት በቃ ወርቴ በቃ እንደውም ስላልመለሰ ይጠጣ ደመለስኩኝ። የእንስሳ ድምፅ አልመለስኩም። የእንስሳ ድምፅ ወጣኝ አይደለም መልስ ቢሆን ደስ ባለ። አቤት አቤት አወራረዷ ራሱ ዋው! ይሄን የእንስሳ ድምፅ ማን ነው? እንቁላል ስጋብዝህ በደስታ ነው። ጭረሰው ሰለሞን ቦጋለን በትወና ግለጸው። አይቷን ስለሆንኩኝ ብሞክር ይሻለኛል። እንቁላሉማ ቆንጆነቱን አየሁት እኮ። ሰለሞን እግር ላይ እጄ ንጥፍ አልልም እንዴ? አበላሸችው። ምን መሰለህ እንቁላል ፈርክሰህ ስጠጣው ውስጡ ያለው ነገር ነው ዋናው የማይዋጣው። ወይ አስኳል የምትለው ነገር አለ አይደለ? አስኳሉ ነው ውስጥ ሲገባ አውርጄ ነው ይቅርታ ብለው አውርጄ መጠጥ አጠጥተውኝ ምናምን ብዬ አብራርቼ ነግሯል። በልጅነት ሁሉም ሰው የሆነ ጠባሳ ይኖረዋል። አንድ አደጋ ሰማሁ ልበል። የሆነ በልጅነት የመኪና ነገር በልሳሳ የመኪና አደጋ እንዴት? ማን ነገረ እንዴ? ምን ሰርቼ ልብለው ወዳጅ? የሚገርም ነው ግን የእውነት ማን እንደነገረ አላውቅም። ግን
የመኪና አደጋ ደርሶብኛል። እዚህ ጺሜ ውስጥ የሆነች እንትን አለች አሁን እንዴት ሰፋውት ማለት ነው። እሱና ይሄ ጥርሴ ሰው ሙድ እንትን ይመስለዋል የተፈጥሮ እንጂ መኪና ገጭቶኝ ነው እነዚህ የተሸረፍኩት። መኪና በነገር ላይ 3 ምናምን ገጭቶኛል። እንደውም ደንበኛችን መጣ ነው የሚለው አሉት። በተለይ ሚኒባስ ነው ደግሞ የሚገጨኝ። እንደውም እናቴን በጣም የሚገርም ነገር ስገጭ ቀኖቹ የሚገጥሙት ከመቤታችን ጋር ነው። ላይክ 21 ወይ 16 ምናምን ነውና በቃ አስጨነቋት ማዘር። እኔ ሰፈር ሰው ባለፈው የተገጨው በ21 ነው አሁን በ16 ነው ብለዋት ዝክር ይርተዋል። ማዘር ደግሞ ማርያምን በጣም ነው የምትወዳትና ወይኔ የሆነ ነገር አስቀየሚያት ነው ብላ እና በጣም ቀልቃላ ስለነበርኩ ነው። እንዴት ግን እንዳወቅ አልገባኝም። የሆነቴን ማለት ማን አንተ የምታውቀው ሰው ሊነግር የሚችል ቤተሰብ ካልሆነ ሊነግር አይችልም። ትምሮ ላይ እስቲ ስለ ትምህርት ደግሞ አለማችን ከባድ ጥፋት አጥፍታ ወላጅ አምጣ ተብለ ወላጅ ላለማምጣት ወይ ጎረቤት አስቸግረ መንገድ ላይ ለምነህ ምናምን እንዴ አዲስ ከተማ ደግሞ ሲጀመር ለእንደዚህ በጣም የተዘጋጀ ነበር። አንድ መርካቶ ነው ያለው እናቶች ምናምን ታገኛለህ ትከነታለህላ። ዝም በል ማያውቅ ሰው ኧረ ልጅ እንደው ዝም በል ሰውዬው የሆነ ጓደኛችንማ አይደሉም እናት የሚመቱት ምት ኧረ እኔ ዝም በል ጨዋ። ከዛ እሺ ምን ይላል ሰውዬው በቃ አይደለች ሌላ ጥፋት ማለት ነው። ሰኔ 30 እና ሚሊዮንን ስናያይዘውስ ሰኔ 30 በጣም ጸብ አለ ማለት በቃ የተከታተርከው ጸብ አለ። ግን የሚገርምህ እኔ እንደውም እንደዚህ የትምህርት ቤት ጸብ ላይ የወንድሜ አሁን የታናሽ ወንድሜ ያለ ነፍሱን ይማረውና ሞቷል። ታናሽ ወንድሜን መስያቸው ድንጋይ ይዘው ያውና ተባብለው ይመጣሉ ወደኔ። ሲመጡ ምንም አልመሰለኝም። ከዛ ጠጋ ሲሉኝ አልሮጥም፣ ሲያዩኝ አልሮጥም። ከዛ እዛው ቆማለሁ። ጩፍ ድንጋይ ደስ ቀደድኩታ። ከዛስ ምን ታደርጋለህ ደግሞ የተጣላውም ሰው ካለ ይህን ሰውዬ ይችላሉ አልችለውም ትላለህ። ሰኔ ሲገባ ኧረ ልታረቀው ትልና በጊዜ በሆነ ምክንያት ካልታረቀው በስተቀር ሰኔ 30 የታወቀ ነው። በር ላይ ረስተውላ ጸቡን በር ላይ የሚጠብቅ ሰው እኮ አለ። ልክ ሰኔ 30 ከሆነ ሰርተፍኬት የምትቀበልበት ቀን ነው። ሰርተፍኬት በተለይ ከወደቀማ ልጁ ያልቅላል። ረሳው ብለህ ከኋላ በሆነ ነገር ነው የሚጠል ተቀጣጥሮ ሴቶች ምናምን የሚጣሉት። ይህንን ባህላችንን አጣን። ግን ፈርተህ ቀርተህ ታውቃለህ? እውነት ለመናገር እስቲ ያው ጸብ አለ ብዬ ሰኔ 30 ተቀጣጥረው ስታስበው አልችለውም። የኛ ልዩነት ምን መሰለህ? አሁን የት ነው የምትቀረው ነው ጥያቄው። የት እኮ ቤት ከሆነ ማዘር ትገላለች። ማዘር በትምህርት ያላት አቋም እንዳይመስል እንዳሰበችው አልሆንላትም እንጂ አቋም እንዳይመስል በቃ እና ትልህና ደብተር የታለ የጻፋችሁ ዛሬ ትላለች። ኤቪደንስ አይ አልጻፍንም። እንዴት አጽፉም 5-7 ፔሬድ ምናምን በቃ ካልጻፍክ ምናምን እንደውም ቀን ጻፍበት ትባላለህ። ቀን አሁን ለምሳሌ መጻፍ ዛሬ ስትጀምር ከላይ ቀን መጻፍ አለብህ። የታለ ቀኑ የዛሬ ቀን ትላለች። በጣም እንደዛ ስለምታረገን የነበረው ትምህርት ቤት መቅረትማ የማይታሰብም ወይ አመመኝ ብለህ ካልቀረ በስተቀር ጠዋት ተነስተህ ምን ሆንክ ስትባል አመመኝ ብለህ በልጅነት ይሄ የአይን ፍቅር ይሄ የሆነች ልጅ በጣም ብትመች ትኖራለች። እሷን በቃ ለመመሰጥ በቃ ትሄድና ልክ ዛሬ በኮንፊደንስ ነኝ ብለህ ምናምን ዩኒፎርምህን አስተካክለህ ምናምን ብለህ ደብዳቤው ላይ ልብ ቅርጽህን ስለ ጦሩን ወቅተሃል ደርሰሃል እኮ በቃ ጓደኞች አይዞህ በርታ በቃ ደርሰሃል። ዛሬማ በቃ ሳሰጣት እንዳትመጣ ችግር የለውም ዛሬማ ማረጎን አውቃለሁ ብለህ ትጠራታለህ። ዞር ስትል አቤት ነገሚያው ነገር ስትደርስ በቃ አፍ ተሳስሮ ቁጭ። እኔ ግን የሚገርም እንደዚህ አይነት ነገር በጣም እንትን ነኝ። አሁን ለሌሎቹ መካሪ ነኝ። ሳይካትሪስታቸው ነው። ኦኬ እንትን ምን እናድርግ አሁን ደብዳቤ እንጻፍ። በጣም ደብዳቤ እጽፋለሁ። ይሄን ደብዳቤ ምናምን አነብላችኋለሁ ምናምን ይሉኛል። በቃ እንደዚህ ነው እንሰጣታለን። አንዴ እንደውም በጣም የሆነ የሰፈር ልጅ አለ ደብዳቤ ጽፌ ሰጠሁት ስጣት ምናምን ብዬ ማለት
ከዛ ተቀበለችው እና ይሄ አንዳንዶቹ አይነግሩህም ማን እንደሆነች ሙድ እንዳትይዝ ምናምን እዛ ሰፈር አካባቢ ምናምን ስለሚሆን ከዛ አንዳንዶቹ ግን ይነግሯል እና ልጅቷን አወቅኳት ምናምን ጻፍኩኝና ሰጠሁት ከዛ ሄደ ሲመጣ እንዳልን ታውቃለህ የእንትናን ደብዳቤ ይዘህ መጥተህ አለችኝ ለካ የጽሁፍ አጣጣለ ምናምን እንደዛ የጻፍኩት ለካ ያቺኛው ልጅ ነው እኔ አልነገረኝም ልጅ የእንትናን ደብዳቤ ይዘህ መጥተህ እኔን ልታታልል ምናምን አይነት ነገር አለችው ኮፒራይት የደብዳቤ በስመ አብ ከዛስ ልብስ ያው እኮ ነው ልቧ ቦታዋ ትታወቃለች ጦር ይታወቃል ይሄ እንትን ራሱ እኮ ጠብ ጠብ የሚለው ማን እንደነገረን ባላውቅም እሱን ነገር ግን 6 4 ምናምን ተጽፈ በቃ መጠናቸው ራሱ ይታወቃል ነው በዛ ተከራካሪ ነህ እንጂ እወድሃለሁ የሚለውን ቃል የት ነው የምታስታውሰው? እናቴ ነው ያለችኝ እንደዛና እንደዛ ተከራካሪ ደረቅ ትላለህ ነው እሷ ምንድነው እሷ ደግሞ በጣም ሼማም ነች እና ሰው ሲመጣ ቤት አዎ ነው የምትለው ያ እኮ ልክ ነው ምናምን ነው የምትለው ከዛ የሆነ ጊዜ የእህቴ አሁን ባሏ ቦይፍሬንዷ እያለ ቤት ሲመጣ ከበጃ ነው በቃ በደንብ ነው ምናምን የሚከበረው ምናምን ማዘርም ትወዷለች እሱም ይወዳታል ማዘርን እና ልክ እንትን ስትል የሆነ ሐሳብ እናነሳና እንደዚህ ነው እንዴት ምናምን ስለው ታያለች እንትን አትልም ግን ከዛ በቃ ከሱ ጋር እንከራከራለንና የሚስት ቤተሰቦች ምናምን ጨቀጨቁኝ ምናምን ይላል አይነት ፊሊንግ አለባትና እስቲ አትከራከር ትለኛለች ከዛ የሆነ ቀን አንዴ ቁጭ ብለን ደረቅ የምትለው ነገር ነው እንጂ እኮ አይቼ አልጠግበም ማለች እኔ አሁን እናቴ ከሞተች 14 ዓመት ሆነ ግን ያ እንትን በቃ ውስጤ በጣም አለ ይላጣረል ነው ቤልዮ አብረን እንየው ኦኬ አሃ ይሄ ነገር ባዶ ነው ሰርፕራይዝ ልንልን ዋው እስካሁን አላየሁትም ኧረ አላየኸውም የማሚ ፎቶ ዋው ብለናል በጣም የሚያምረው ስሜታዊ ልሆን እሺ በጣም አመሰግናለሁ እኛም እዚህ ድረስ አክብረህ ጥሪያችንን አክብረህ ስለመጣ ከልብ እናመሰግናለን ይህ በእኛ ጊዜ እንደመሆኑ መጠን ሾው እንግዲህ በአንተ ጊዜ ይኖራል የምንለውን ትውስታ ነው ለማስታወስ የሞከርነው እንዳረሳችሁ ነው ያናችሁ ታያ በግርግር አይ ደስ ይላል በጣም አመሰግናለሁ ፋይናሊ በጣም ነው ያስደሰታችሁኝ አመሰግናለሁ እውነት ሪል ሰርፕራይዝ ማለት ይሄ ነው ለኔ በላይፌ በጣም አመሰግናለሁ እኛም በጣም እናመሰግናለን ጥሩ ሰርፕራይዝ የሰጠን ይመስለኛል ፕሮዲዩሰሮቼ ከልብ ነው የማመሰግነው ጭዎት እዛ ላይ እስከ ሳምንት ቸርን ሰብት የተለያየ ክሽን ያለ የሚቀጥለው ሳምንቱ የሚገርም ይመስለኛል እስከ ሳምንት ቸር